ሐዋርያው ቅዱስ በርተሎሜዎስ። በርተሎሜዎስ ቃሉ የዕብራይስጥ ሲሆን የቶልማይ ልጅ ማለት ነው። አንድም የኃይል ልጅ፣ የቀኝ ልጅ ማለት ነው። ከሐዋርያት መካከልም ጌታችን አምላካችን ኢየሱስ ክርስቶስ ስማቸውን ከቀየረላቸው ሐዋርያት መካከል አንዱ እንደሆነ ይታመናል። በትውፊት ትምህርት መሰረት በርተሎሜዎስ የሚለውን ስም ያወጣለት ጌታችን ሲሆን ትርጉሙም ተክሎችን የሚያጠጣ ማለት ነው። ትውልዱ ከነገደ ንፍታሌም ነው። ሐዋርያው ስሙ በሐዲስ ኪዳን ላይ የተገለጠው በጣም በጥቂቱ ቦታዎች ላይ ነው። የሐዋርያት ስም ዝርዝር ውስጥና ከጌታችን ዕርገት በኋላ ወደ ኢየሩሳሌም ሲመለሱ ከሐዋርያት ጋር ስሙ ተጠርቷል። ሆኖም የቤተ ክርስቲያን የትውፊትና የታሪክ ጸሐፊዎች ግን በሰፊው ጽፈውታል። አንዳንዶች ከሐዋርያው ናትናኤል ጋር ያመሳስሉታል። ይህም አመለካከት የተፈጠረው ሳይኖፕቲክ ጎስፕል በመባል ከሚጠሩት ውስጥ በሁለቱ በማርቆስና በሉቃስ ስሙ ቢጠራም የሥነ መለኮት ወንጌል በመባል በሚጠራው በዮሐንስ ወንጌል ላይ ግን ናትናኤል ተብሎ በመጠራቱ ነው። ሳይኖፕቲክ የሚለው ቃል የመጣው ከግሪክ ቃል ሲሆን ትርጉሙም አንድ ላይ ማየት ወይም በአንድነት መመልከት ማለት ነው። እነዚህ ሶስቱ ወንጌሎች በይዘት በአቀራረብና በክስተቶች ቅደም ተከተል እርስ በርሳቸው ከፍተኛ ተመሳሳይነት ስላላቸው ሳይኖፕቲክ ተብለው ይጠራሉ። ለምሳሌ የኢየሱስ ክርስቶስን ሕይወት፣ አገልግሎት፣ ተአምራትና ትምህርቶች በአብዛኛው በተመሳሳይ መልኩ ያቀርባሉ። በሌላ በኩል የዮሐንስ ወንጌል ከታሪካዊ ዘገባ ይልቅ በኢየሱስ ክርስቶስ ማንነትና ትምህርቶች ላይ ባለው ስነ መለኮታዊ ትንተና ምክንያት ስለ መለኮታዊ ወንጌል ተብሎ ይጠራል። ይሁን እንጂ የተለያዩ ሁለት ሐዋርያት ናቸው። ሐዋርያት ለአገልግሎት ሲከፋፈሉ ለእርሱ አልዋህ የምትባል በዛሬ ስሙ አርሜኒያ ሀገር ደረሰው። ወደ አልዋህ ወንጌልን ሊሰብክ ሲሄድ ቅዱስ ጴጥሮስ እንደ ሊቀ ሐዋርያነቱ ሊያደርሰው አብሮት ተጉዟል። ወደ ከተማው በመሄድ ላይ ሳሉ ባሮችንና ግመሎችን ይዞ የሚሄድ ሰው አገኙና የት ነው የምትሄደው ሲሉ ጠየቁት። ወደ አልዋህ አላቸው። ቅዱስ ጴጥሮስ እኛም ወደዚያው ነን አለው። ከዚያም ይህ ሰው ባዶ እጃችሁን ነው የማያችሁ እና ምን ልትሰሩ ነው የምትሄዱት አላቸው። አይ እኛ ስለ ክርስቶስ አዳኝነት ለማስተማር ነው የምንሄደው ሲሉት፣ አይሆንም፣ እናንተ በስብከታችሁ ሰዎችን እንደምታታልሉ ሰምቻለሁ፣ ተመለሱ፣ ሀገሬ አትገቡም አላቸው። ከዚህ በኋላ ምክንያት ፈለጉና ቅዱስ ጴጥሮስ በርተሎሜዎስን አትክልተኛ ባለሙያ እንዲሆን ተነጋገሩ። ዳግመኛ ሲያገኙት አለባበሳቸውን ቀይረው ሲጠይቃቸው ይህን ባሪያዬን በርተሎሜዎስን ልሸጠው ነው አለ። ሰውየውም እኔ ገዛሃለሁ ብሎ 30 አስቴታር ሰጠው። ከዚያም ቅዱስ ጴጥሮስ በድብቅ ለቅዱስ በርተሎሜዎስ ብሩን ሰጥቶት ወደ ኢየሩሳሌም ተመለሰ። በርተሎሜዎስም ከነጋዴው ጋር በጉዞ ላይ እያለ የያዟቸው ግመሎች በውሃ ጥም ሞቱበት። በዚህም ነጋዴው ስለ ራሱ በጥም ሊሞት እንደሆነ እያሰበ ማልቀስ ጀመረ። ቅዱስ በርተሎሜዎስም ጸሎት አደረገ። እግዚአብሔርም ሰምቶት የሞቱትን ግመሎች አስነሳለት። መንገዳቸውንም ቀጥለው ወደ አልዋህ ገቡ። በዚያም አንድ ዓይነ ስውር መጥቶ ለመነው። በርተሎሜዎስም እንድትናገር ያዘዘህ እርሱ ብርሃን ይስጥህ አለው። ዓይኑም በራለት። ከዚያም ነጋዴው የጌታ ሐዋርያ መሆንህን ሳላውቅ ገዛውህ ብሎ አዘነ። ከዚያም የወይን ቦታው አለቃ አድርጎ ሾመው። ለ40 ቀናትም ቀኑን እዚያ እየሰራ ሌሊቱን እያስተማረ ተቀመጠ። በዚህ ሁሉ ግን ቅዱስ በርተሎሜዎስ ወንጌልን አልሰበኩም እያለ ያለቅስ ነበር። በጸሎትም ይጠይቅ ነበር። አንድ ቀን ታዲያ ያህ ነጋዴ የወይኑን ቦታ እያየ ሳለ መርዘኛ እባብ ነድፎት ሞተ። ሕዝቡ ተሰብስበው እያለቀሱ እያለ በርተሎሜዎስ ወደ ጌታችን ጸልዮ ከሞት አስነሳው። ለኢየሱስ ገብሩ ሰላም ለኢየሱስ
ለኢየሱስ ገብሮ ሰላም ለኢየሱስ ገብሮ ሰላም። የተሰበሰቡትም ሰዎች በኢየሱስ ክርስቶስ አምነው ተጠመቁ። ከዚያም ጌታችን ወደ በርበሮች ሄዶ እንዲሰብክ አዘዘው። ቅዱስ በርተሎሜዎስን እንዲያግዘውም እንድርያስን ላከለት። የሄዱበት ሀገር ሰዎች ግን እጅግ ክፉዎች ነበሩና በእነርሱ ፊት በአስማት ታምራትን እያሳዩ ትምህርታቸውን የማይቀበሉ ሆኑ። በዚህ ጊዜ ጌታ በውሻ መልክ ያለ እንስሳ ሰጣቸውና እንዲታዘዛቸው አደረገ። እነዚህ ሁለቱ ሐዋርያትም ዳግመኛ ወደዚህ ሀገር ሲገቡ ኃይለኛ አራዊት ለቀቁባቸው። ጌታ የሰጣቸውም እንስሳ እነዚህም በላቸው። ይህንንም አይተው ሰዎች ተደናገጡ፣ ለመስማትም መጡ። ከዚያም በኋላ አስተምረው አሳምነው ብዙዎችን አጥምቀዋል። ይህም እስከ ንጉሡ አግሪጳ ሚስት ድረስ ደርሶ በወንጌል አመነች። በዚህ ጊዜ ንጉሡ ተቆጥቶ ብዙ ካሰቃየው በኋላ መስከረም 1 ቀን አሸዋ በተሞላ ትልቅ ከረጢት ውስጥ ከቶ ከነ ሕይወቱ ባህር ውስጥ እንዲጥሉት አደረገ። በሰማዕትነት ያረፈውን በአልባኖፖሊስ በአሁኗ በአዘርባጃን ውስጥ ደርበንት አቅራቢያ እንደሆነ ይነገራል። ከብዙ ጊዜያት በኋላም ዋና አጽሙ በምስሉ ላይ በምንመለከተው በሮም ጣሊያን በቲቤር በሚገኘው በሳን ባርቶሎሜዎ አዲ ሶላ ባዚሊካ ዋና መሰዊያ ስር ይገኛል። ዜና ሰናየ ለይዜን ዜና ሰናየ ለይዜን ፈነወ ይነግ